ክቡር አቶ ስብሐት ነጋ በመጀመሪያ ደረጃ እንኳን ወደ ፋና ብሮድካስቲንግ ኮርፖሬት በሰላም መጡ ማለት ፈልጋለሁ። ቀለል ካሉ ጥያቄዎች እንጀምርና አሁን እድሜው ምን ያህል ሆነ አቦይ ስብሐት? ታንኪዩ። እኔም እዚህ መጠራቴ ታንኪዩ ለማለት ፈልጋለሁ። እድሜ 80 ሊሞላኝ 3 ወር ቀረ ወይም 2 ወር ተኩል። ከፊል እድሜውን 40 ዓመታት ያህል በኢትዮጵያ ፖለቲካ ውስጥ ቆይተዋል። አሁንም በፖለቲካ ተሳትፎ እንዳለው ታውቃለሁኝና ረጅም እድሜ ነው፣ ይሄ ረጅም ዓመት ነው። በኢትዮጵያ ፖለቲካ ውስጥ 40 ዓመታት መቆየት ምንድን ነው ያለው ትርጉም ደርሶ? ኤኒዌይ ለኔ ፐርሰናሊ ብዙ ትርጉም የለውም ፐርሰናል ሳይሆን፣ ምክንያቱም 40 ዓመት አሁን ይሄ ፎርማሊ የተደራጀሁበት ነው እንጂ ከዚያ በፊትም የኢትዮጵያ ተማሪዎች፣ ገበሬዎች፣ ማንኛው አቅጣጫ አጥቶ ነው እንጂ ተሞክሮ አጥቶ ነው እንጂ በፖለቲካ ተገዶ ያልገባ የለም። ያውቀውም ማለት እንደዚህ ብዬ አልኖርም የሚል የሁሉም ነው እና አጠቃላይ ስታየው የሀገሪቱ ሁኔታ በጣም እንትን ነው፣ በጣም አሰቃቂ ነው የነበረው። በጣም ረሃብ አለ፣ ሰላም የለም፣ ልማት የለም እና በዚያ በጨለማ ጊዜ ያደገ ተማሪ አቅጣጫ እያጣ እየተተረማመሰ እየደቀቀ እየሞተ አቅጣጫ ከሌለው ድርጅት እየገባ አለቀ እንጂ እንደዚህ ማለት ለመኖር ዝም ብለህ ለመኖር የማያስችል ነው የነበረው ሁኔታው እና ከዚያ ጋር ሲያያዝ 40 ዓመት በፖለቲካ መቆየት እንደ ኖርማል መወሰድ ያለበት የማያስተኛ ነው። አሁን ሰራን አልሰራንም፣ የሰርቻለሁ አልሰራውም ሳምቲንግ ዋናው ነገር ግን አያስተኛም፣ እንቅልፍ አይነሳም፣ እንቅልፍ አይሰጥም እና ሁኔታው እንደዚህ ስለሆነ ነው በፖለቲካው እንደዚህ የቆየሁት። በሚፈለገው ደረጃ ሚናዬ ተጫውቻለሁ ወይስ አልተጫወትኩም የሚለው አናዝራ ጥያቄ። ምኞት ግን የኢትዮጵያ ሕዝብ በሰላም በምቾት ተከብሮ እንዲኖር ምኞቴ ነው። ምኞትና ተግባር ይለያያሉ። የተመኘሁትን ያህል ሰርቻለሁ ወይ የሚለው ጥያቄ ሊነሳ ይችላል። ስለዚህ በይፋ የሚታወቀው 40 ዓመት የገቡበት ከህወሓት ትጥቅ ትግል መጀመር ጀምሮ ነው እንጂ ከዛ ፊት ፖለቲካ ውስጥ ነበሩ በወጣትነቱ ማለት ይቻላል። አዎ ዝም ብሎ መንገራገር አለ። ተማሪ ሆነ የመንግስት ሰራተኛ ሆነ መንገራገሩ የነበረ ነው ማለት በሁሉም ተማሪ የነበረ ነው። እረፍት አልነበረም እና ከህወሓት በፊት ተደራጅ ሉዝ በሆነ ማለት ጠበቅ ያለ ፕሮግራም ያለው ሳይሆን እንንቀሳቀስ ነበር ከጓደኞቻችን ሆነን። እዚህም አዲስ አበባ የነበሩ የትግራይ ተወላጆች በጊዮርጊስ ይሰበሰባሉ ቤተክርስቲያን ኤቭሪ ሳንዴይ አፄ ኃይለሥላሴ ከመውደቃቸው በፊት ኖርማል የሆነ ሰራተኛውም ተማሪው ሰከራሙ ያ እሑድ ሙሉ ቀን ነበር የሚሰበሰበው እና ሀገራችን እንሂድ ነው፣ አንድ ነገር እናድርግ ነው። እንግዲህ ትግል አውቶማቲካል
እንደ መብራት እንደዚህ ጫን ብለህ የሚበራ አይደለም። ይህ ፕሮሰስ የኢትዮጵያ መስራት ከመመስረቱ በፊት የነበረ ንቅናቄ ነው። በተለይ ህዝቡ በህዝቡ ፍላጎት ከሆነ የትግራይ ህዝብ ትግራይ ውስጥ ያለውም እዚህ ያለውም የነበረው ፍላጎት የነበረው ዲማንድ ለትግል ከህወሓት ከመመስረቱ በፊት ነው የነበረው ትልቅ ፍላጎት። ህወሓት ስለዘገየም ወደ ሌላ ድርጅት ሄደው ይታገላሉ። ወደ ኤርትራ በተለይ ጀባ ይገባሉ፣ ሻዕቢያ ይገባሉ እና ፍላጎቱ ህወሓት መመስረት እንትን ነው። በአንድ ጥሪ ወይም ደግሞ የውሃ ቧንቧውን ተከፍተው እንደዚህ ብሎ የመጣ አይደለም። ከመመስረቱ በፊት ለጥራቱም አንዱ ምክንያት እሱ ነው። ከ10 ዓመት በላይ ከመመስረቱ እንቅስቃሴ ነበር። በእነማን ነው ሲደረግ የነበረው የ10 ዓመት እንቅስቃሴ? እስቲ ከመመስረቱ በፊት የነበረውን ሂደት እንደው ጠቅላላ አድርገው ይንገሩን። የትግራይ ህዝብ እንደሚያደርገው የትግራይ ህዝብ ዘፍነዋል በማያቋርጥ መንገድ ጸረ ስርዓቱ ማለት ነው። አንድ ነገር ማድረግ አለብን የሚል በመንደርም ይሁን በትምህርት ቤቱም ይሁን ከትግራይ ውጭም እንቅስቃሴው በጣም እንትን ነበረ እና የተለያዩ ቡድኖች ነበሩ። እነበሬው ነበሩ እና አባይ ህወሓትን የመሰረቱ ማለት ነው። በሌላም ይሄ ጊዮርጊስ ያልኩ አለ ተማሪዎች የሚሰበሰቡበት የነበረው እሱ ድብልቅ ነው። የመንግስት ሰራተኛ የሆነ ትግራይ ተወላጅም ነጋዴም ተማሪም የጋራ ነው። እሱን ቀጥሏል። ረጅም ጊዜ ነው ያደረገው። በተለያዩ አደረጃጀቶች የሚደራጅ ነበር። ለምሳሌ እኔ ገብረ መስቀል፣ አልአሚን፣ በሬውም ጨምሮ ሮዝማን የሚባል አንድ ግሩፕ ነበር። የነ በሬው ህወሓትን የመሰረተ ኮሩ እሱም ይንቀሳቀስ ነበር እና አፄ ኃይለ ሥላሴ ከመውደቃቸው በፊት እንቅስቃሴው እየተፋፋመ መጣ። አፄ ኃይለ ሥላሴ የመውደቅ ማግስትም እንደዚሁ ከሌሎች የአዲስ አበባ ተማሪዎች አዲስ አበባ ዩኒቨርሲቲ እንቅስቃሴው የኢትዮጵያ የመሰረተ እዚያም አክቲቭ ሊካፈል በሁለት ነበር። ከተማሪዎች እንቅስቃሴ ከኡዝዋ ጋር ማተው ይንቀሳቀሳል። የራሱ ደግሞ ክረምት ሂዶ ትግራይ ነው የሚቀርበው። የሁሉ ዩኒቨርሲቲ ተማሪ የነበረው ግዴታ ነበረ ለማስተማር ብሎ ይሄዳል። እዚያም የሚንቀሳቀሰው ግን የቀለም ትምህርት ሳይሆን የፖለቲካ ትምህርት፣ የብሔር ጭቆና፣ የመደብ ጭቆና ያለው ሁኔታ ደግሞ ሁሉም በቀጥታ የሚያውቀው ነው። በተዘዋዋሪ ከታሪክ መጽሐፍት አሁን ታሪክ የሚጽፉት ከእነሱ የሚማረው አይደለም። ራሱ በህይወቱ የሚያየው ድርቅ አለ። 51 መዓት ሰው ረግፏል። መዓት ረሀብተኛ በአይናችን እያየን ጅብ ይበላዋል። በተለይ መቀሌ የተሰበሰበው ጠዋት ስትሄድ ሰው ሲበላ ነው የምታየው። ያን ጊዜ ሌሊት ነበር ወደ ምትጓዘው ማለት ሌሊት ማለት የምን ማለት ነው? አውቶቡሶቹ በማለዳ ነው የሚነሱት። ወደ አውቶቡስ ስትሄድ ያለው የጅብ ጋጋታ ከሞተ በኋላ ሳይሆን ሳይሞት ነው፣ በህይወት እያለ እዚህ ላይ ደግሞ ትግራይ፣ አዲግራት፣ ኩሓ፣ ውቅሮ፣ አድዋ ጦር ሰራዊት አለ። ጦር ሰራዊቱ ደግሞ ቆፍጣና ነው ማለት ወይም መንግስት ይጠላል ከሰማ ወሬ ወይም ምልክት ካየ
ምህረት ቢስ ነው። በአለቃውም ሄዶ እንግዲህ እንዳልኩ በእነዚህ ከተሞች ወታደር አለ እና ወደ ኤርትራ ይዘምታል በየዙሩ። ለምሳሌ አድዋ ልንገርህ፣ ሲሄድ እየፈራ ይሄዳል፣ ሲመጣም ዘርፎ ይመጣል። ዋና ሀገራዊነቱ ቆፍጣናነቱ ነው። ቆፍጣና ማለት ደግሞ በየጠላ ቤቱ በየምናምኑ የአፄ ኃይለሥላሴ መንግስት በጥሩ የማያየው ከሆነ ዱላ ነው። ቁጣ ብቻ አይደለም። ቆፍጣና ወታደር ማለት አገልጋይ የነበረው ማለት ነው። ደብድቦ የሚገባ ነው። እና ይሄ ለመሸከም በጣም አስቸጋሪ ነው። ተማሪው ዩኒቨርሲቲ የሚማረው ትምህርት ከተዘጋ ብዙ ጊዜ አይቆይም። የቀለም ትምህርት እናስተምራለን ብሎ ምልክት ይሰጠዋል እና የነበረው የህዝብ ብሶት ሲረዳው ሲገነዘበው እና መልክ ሲያስይዘው ህወሓት ከመመስረቱ በፊት ማለት ነው። ኢንፎርማሊ መንስኤው ይሄ ነው። ችግሩ ከተማሪዎች በላይ ህዝቡ ያውቀዋል። ከማንም ፍጡር በዓለም ችግሩ የሚያውቀው ስቃይ የሚያውቀው ህዝቡ ነው እና እሱ የመተንተንና ትርጉም የመስጠት መንስኤው ይሄ ነው፣ መፍትሄውም ይሄ ነው ብሎ ኢንፎርማሊ ድርጅቱ ከመፈጠሩ በፊት የጀመረ ነው። በውይይት ኢትዮጵያ ፕሮግራም በአንድ ቀን አልተጻፈም፣ 3 ቀንም አልተጻፈም። ኢትወዝ ፕሮሰስ እና ይሄ ህዝቡና ተማሪው እያደባለቀው መጣ። ቀጥታ የግፉ ተካፋይ እንኳ ባይሆን የብሶት ማለት ነው። ሲያየው ግን እያንገፈገፈው እየመረረው መጣ። ይሄ አሁን በዘመኑ ኦርጋኒክ ኢሊት የምንለው ወይም ደግሞ ከህዝቡ ስሜት ጋር የተቆራኘ ኢሊት እየሆነ ነው የመጣው። ህወሓት የመሰረተው ይሄ የህዝቡና የተማሪው ነው። እርስዎ በግሎ እንዳሉት በአንድ ቀን ወደ ፖለቲካ ውስጥ አይገባም፣ ረጅም ጊዜ ይፈጃል። ወደ ፖለቲካ ውስጥ ገብቼ መታገል አለብኝ ብለው የወሰኑበትን ጊዜ ያስታውሱታል? የግሌ እንግዲህ እኔ ከእነዚህ ተማሪዎች ጋር ኢንፎርማሊ ነው የምንተዋውቀው። በዩኒቨርሲቲ ካምፓስ ወጥቼ ስራ ላይ ነው ያለሁት። ካምፓስም እገባለሁ፣ ዶርሚተሪ ከእነሱ ጋር ትንሽ አወራለሁ። ኢንፎርማልም እንገናኛለን። በተለይ ከበሪው ከስዩም ጥልቅ ያለ ማለት ነው። እኔ እንግዲህ ዩኒቨርሲቲ ገብቼ ከመመረቄ በፊት አዲስ አበባ ትምህርት ቤቶች ነበሩ። ልዑል መኮንን፣ ከዚያ ሰላሌ ሄጃለሁ። ሰላሌ የት? ሰላሌ የት? ጓጽዮን። እሺ። ከዚያ ዩኒቨርሲቲ ገብቼ ተመርቄያለሁ። ከዩኒቨርሲቲ በኋላ አይምን ሰርቪስ ነው፣ በኋላ ሳይሆን ሰርቪስ የሚባል ነበር ያ ጊዜ። ደብረ ብርሃን ሄጃለሁ። ከዚያም ከተመረቁ በኋላ ገንዘብ ሚኒስቴር ሰርቻለሁ። ከደብረ ብርሃን ማለት ነው። ያው ጓጽዮን ሳይሆን ፍቼም ሰላሌ 2 ትምህርት ቤት አስተምሬያለሁ። ከዚህ በኋላ አድዋ ሄጄ አስተምሬያለሁ። ከአድዋ ደግሞ ይርጋለም ሄጃለሁ እና በመጠኑ በእነዚህ አካባቢዎች ያለው ሁኔታ በሰላሌም ይሁን በደብረ ብርሃንም ይሁን አዲስ አበባ ልዑል መኮንን እየሰራ በእነዚህ ቦታዎች ሲሄድ የትግራይ ብቻ የሚመስለን የነበረ ጭቆናው ሰፊ መሆኑ ያውም የባሰው ከሁሉም የባሰው ሲዳማ ነበር። ሲዳማ ይርጋለም አስተምሬያለሁ እና አሁን የት እታገላለሁ ካልሆነ እንዳልኩ ሁሉም ለመታገል እንቅስቃሴ ውስጥ ገብተዋል እና ማገብት ማህበር ገስገስት ብሔረ ትግራይ
ውሳኔውን ወስኖ ኢንዳይሬክትሊ ከእነሱ ጋር ሊንክ ነኝ ከማገብት ጋር እና የትግል ፍላጎቱ የቆየ ነው። የት እንግባ ነው ችግሩ፣ የመደራጀቱ ጥያቄ ነው እና ማገብት ከወሰነ በኋላ መደበን ወደ ኤርትራ የሚሄዱ እነስዩም እነስዬ ነው አሎም እነ ጋዚ እነ ሸዊት ዘንድ ደቢት የሚሄዱ እነ በሬው እነ ስሑል ግሬ ዘራጽየን አስፋ ወደ ደደቢት የሚወርድ ማለት ነው። እኔ የተመደብኩት ለመታገል ቀደም ብዬ ወስኛለሁ ከበሬው ጋር። የኛ ረዝማን የነበረም በስሩ በሬው ልንክን ነው አሎም ገብረ መስቀል የኔ ግሩፕ የነበረው በሬው ከሁለታችን ነበር። ከማህበር ገስገስት ብሔረ ትግራይም ከኛ ግሩፕ ረዝማን የሚለው ኮድ የነበረው ማለት እና እኔ ፎርማል ምደባዬ አዲስ አበባ ሆነ። መሀል ሀገር የድርጅት እና የፖለቲካ ስራ ትሰራለህ ተብዬ ተመደብኩ። በስንት ዓመተ ምህረት ማለት ነው ይሄ? 67 እሺ 67 ነው የተወሰነው የህወሓት ምስረታ እና ከዚያ በኋላ በሬ መጥቶ ነገረኝ። ይሻልኩት ግን በከተማ የፖለቲካና የድርጅት ስራ አልቀጥንም ብዬ ወደ ደደቢት ሄድኩ። ለምንድን ነው እንደዚያ የወሰኑት? ፈራሁ። የደርግ አደጋ። ምክንያቱ ያው በቀላሉ ጉዳት ሊያደርስ ይችላል ማለት ብዙ ጥናትም አያስፈልገው እና በዚህ ምክንያት ወደ ደደቢት ሄድኩ። ምን ያህል ጊዜ ቆዩ አዲስ አበባ ከውሳኔው በኋላ? ከተመደብኩ በኋላ አይ ቲንክ 3 ወር ነው የቆየሁት። ከዛ በኋላ ወደ ደደቢት ሄዱ። ትግራይ እሄዳለሁ አልኩት። አንድ ጓደኛ ነበረ በለጠ አወቀ ይመስለኛል። የመንግስቱ ንዋይ ጓደኛ ነበረ። ከነ መንግስቱ ንዋይ መፈንቅለ መንግስት አድርገሃል ተብሎ